አጃይባን ባካችሁ ወደ መድረኩ በደንብ ሞራል ሰጣችሁ ጥሯት እስኪ ዋው አጃይባ ሰላም ነሽ ደህና እንደምን ነሽ ደህና ነኝ አንተ ደህና አንዳንዴ እጅ ስለሌለሽ እኔ ለምርኩ ሰላምታ እጅ ካለው ሰው ጋር ነውና አንቺን ሳገኝሽ እንዴት ነው ሰላምታ ማቅረብ ያለብኝ በእግር ሰላም ማለት ትችላለህ አሃ እንደዚህ አጃይባ ስትወለጂ ነው እጅ የሌለሽ ስወለድም እጅ የለኝም እጅ የለሽም ከዛ ጊዜ ጀምሮ እንግዲህ እጅ የሚሰራውን ስራ እግር እንዲሰራ ጥራት አረግሽ መሰለኝ አው ጥረት አረጋለሁ እጅ እንደሚሰራ በእግሬም እሰራለሁ እጅ ቢኖረኝ ደግሞ ከእግሬ የተሻለ እሰራለሁ ግን እጅ ባይኖረኝም በእግሬም እሰራለሁ በጣም የሚገርም ነው እጅሽን እንደ እግር ትጠቀሚበታለሽ ማለት ነው ስንተኛ ክፍል ነሽ አሁን እኔ አሁን ማራ አምስተኛ ክፍል ነው የምማርበት ትምህርት ቤት መቅደላ የመጀመሪያ ደረጃ ትምህርት ቤት አይገርምም በእጇ እጅ የለም ስለዚህ በእግሯ ነው የምትማረው እንደዛም ሆኖ ደግሞ ሁሌ ከ1 እስከ 3 ነው የምትወጣውና ይሄ እስኪ ፕሮዲዩሰሮቼ ወንበር አምጡላትና የምትለውን ነገር ማየት እንችላለን እስኪ ጧት ስትነሺ ፊትሽን ትታጠቢያለሽ ፊት ለመታጠብ ደግሞ እጅ ግድ ያስፈልጋል አይደል ያስፈልጋል ግን እኔ በእግሬ እችላለሁ በእግርሽ ነው ፊትሽን የምታጠቢው አይከብድም ስለለመኩት አይከብድም እስኪ ጧት ተነስታ የመጀመሪያ ስራዋ ፊት መታጠብ ነውና እሱ እንመልከት መጀመሪያ እግርሽን የምታጠቢው መጀመሪያ እግሬን ነው የምታጠቢው አሁን ተለቀለቀ ማለት ነው ለመሳም እኔ ከብዶኛል ለመሳም አይደለም ለማጠብ የመጀመሪያ ስራሽ እጅሽን በእግርሽ መታጠብ ነው አሁን ታጠብሽ ማለት ነው እኔ ስሰማ አልጋ ታነጥፊያለሽ በእግርሽ አንጥፋለሁ ሌላም ስራ እሰራለሁ አልጋ ታነጥፊያለሽ ከዛ በኋላ ምግብ በላለሁ ቤት ጠርጋለሁ ሽንኩርት ከትፋለሁ ስለዚህ አሁን የመጀመሪያ ስራሽ ነው እሺ ከዛ በኋላ ምናልባት አሁን ሰዎች በሌሉበት አጋጣሚ አንቺ ሽንኩርት ከትፊያለሽ በእግርሽ በዚሁ እግር እንደገና ማለት ነው እስኪ ደግሞ አሁን የምትለውን ነገር እንመልከት ራስሽ ሁሉን ነገር ማዘጋጀት ትችላለሽ ጊዜ ለመቆጠብ እኔ ተወሰኑ ነገሮችን ላግዝሽ ምናልባት ስለታጠብሽ ሽንኩርትና ከልጅነትሽ ነው ከስንት ዓመትሽ ጀምሮ ነው ወደ ስራ የገባሽው? ከልጅነቴ ነው። እዚህ አዲስ አበባ ከመጣሁ ጀምሮ መስራት ጀመርኩ። የት ነው የተወለድሽው? ክፍለ ሀገር ስልጤ ሀገር ነው የተወለድኩት። ስልጤ ውስጥ ነው የተወለድሽው?
አጃይባ ለምን አሉሽ? አጃይባ የተባልኩበት ምክንያት ከቤተሰብ ልጆች ጋር እለያለሁ እና እጅ ባለመኖር ይገርማል። ስለሌለሽ አጃይ ይገርማል። ያው ሽንኩርቱ ተከተፈ። አሁን ለምሳሌ ግድ የለም የመክተፉን ነገር እያየሁት ነውና ወጥስ አሁን ለምሳሌ ማማሰል የሚያስፈልገው ነገር ይኖራል አይደል? ወጥ ሲሰራ አዎ ማማሰል በምን ይማሰላል? በእግሬ አማስላለሁ። በእግርሽ አይከብድም? ከነገሩ ይሄ ካልከበደሽ እሱ ሊከብድሽ አይችልም ማለት ነው። እስኪ ያው ምናልባት አጭር ቢሆን ምግብ ስትበይ ማየት ፈልጋለሁና እሺ ይሄ ተዘጋጀ ብለን እናስብ። ይሄንን አልከፍተውም። አልከፍተው? አዎ ራስ ከፍቷል። ይሄ ሹካ ነው። እንደዚህ ያስ ትመገቢያለሽ። አንዳንዴ ለሰው ልታጎርሺ ትችያለሽ። አጉርሰሽ ታውቂያለሽ? አጉርሰሽ ታውቂያለሽ? እስኪ አጉርሺ። በዛ አላነሰም። በቃ ችግር የለውም። ይሄ ከልጅነት ጀምሮ የነበረ ነገር። ትምህርት ቤት ውስጥ አሁን ለምሳሌ እኛ በእጃችን ነው የምንጽፈው። አንቺ እንዴት ነው የምትጽፈው? ትምህርት ቤት በፊት አይመችኝም ነበረ። አሁን ነው ከኛ ጠገብ የግል የፈረንጆች ትምህርት ቤት አለ። ለራሴ የሚሆነኝ እንትን ሰርቶልኝ እማራለሁ ማለት ነው። ወንበር ሰርቶልኝ እጽፋለሁ። ማየት ይቻላል? ይቻላል። እስኪ ይሄ ቦርሳ ነው ብለን እናስብ። የትምህርት ቤት ቦርሳሽ ነው። ትክክለኛ አንቺ ደብተር ነው? አዎ የራሴ ደብተር ነው። እሺ እኛ በፊት ጽፌ የጨረስኩበት ነው። አሁን የቀየርኩት። አሁን በስመ እንደዚህ የተጻፈው በትክክል አንቺ ጽሁፍ ነው? አዎ ይሄ የራሴ ጽሁፍ ነው። ዘንድሮ ነው ግን ከሁለተኛ ሴሚስተር ጀምሮ ጨርሼ ቀየሬ ነው። እስኪ የሆነች ነገር ጻፊና ማየት ከቻልን። ባዶ ቦታም የለውም በጣም ከመጻፍሽ የተነሳ። ይሄው አንቺ ነው። አዎ ስም አጃይባ ያሲን። ስም አጃይባ ያሲን ይታያችኋል። ይሄ እንግዲህ እሷ የጻፈችው ነው። በትክክል የሚታይ ይመስለኛል አይደል? ደብተሯ ነው ይሄ። እያየሁት ነበርና በጣም ይገርማል። ምንም መስመር አታዛንፊምና የታረመ ደግሞ በጀርባ በኩል አለ። የታረመ ማለት ትልልቅ ራይቶች ይታያችኋል። ዋው ጎበዝ ተማሪ ነሽ። ስለዚህ አሁን ምንድን ነው ለምሳሌ ትከትፊያለሽ፣ አልጋ ታነጥፊያለሽ፣ ቤት ትጠርጊያለሽ፣ እንደማየው ትጽፊያለሽ። እጅ ለምን አልኖረኝም ብለሽ ያሰብሽበት አጋጣሚ አለ? አይ የለም። በቃ እግርሽ እጅሽ ሆኗል እና እጅ እንደሌለሽ ምንም አታስቢም? አላስብም። ወደፊት ምን ለመሆን ታስቢያለሽ? ወደፊት ፓይለት ተማሪ። ፓይለት እንደውም አንድ ሁለት እጅ የሌላት ሴት መታ ነበረ በአንድ ወቅት። አዎ መታ ነበረ፣ ግን እኔ አላገኘኋትም። የቤታችን ቲቪ ቢኖር ኖሮ ገና ከመምጣቷ ሙላ ላያትችል ነበር። ግን ከመጣች መታ ከሄደች በኋላ ነው መጽሔቷንም ያየሁት። ስለዚህ ብታገኛት ኖሮ ምን ትያት ነበር?
ማለት ባገኛት በጣም እኔ እንደሷ ሆኜ እንደሷ የሰራችውን እንደሰራሁ ነው በቀደስ እሷ መኪና ትነዳለች አውሮፕላን ታበራለች እኔ ግን መኪናም እንዳነዳ አውሮፕላን እንዳበራ አቅም ስለሌለኝ እንጂ አቅም ወደፊት አቅም እየጨመረ ሲሄድ ምክንያቱም አሁን አንደኛ ሁለተኛ እየወጣች ስለሆነ ትልቅ ደረጃ ላይ ማድረሽበት ምክንያት አይታየኝም ፓይለት ለመሆን ደግሞ ትምህርቱም ወሳኝ ነውና ትምህርቱ ላይ ጎበዝ ነሽ ኳስም ትጫወታለች ሲባል ሰማውነት ነው ኳስ ትጫወታለች እሱ ደግሞ ያው አንዳንዴ ምናልባት ሰው ሲገፋሽ እጅ ያስፈልጋልና ጉዳት ደርሶብሽ አያውቅም ግን አሁን ዝም ብዬ ምናልባት እጅ በእጅ ላይሆን የሚችል ነገር ምክንያቱም እጅሽ እግርሽ ሆኗል በእጅ ላይሆን የሚችል ፈተና የሆነብሽ ነገር ያጋጥመኛል ብለሽ ታስቢያለሽ አዎ ያጋጥመኛል ነገር አሁን ሴቶች ላይ ሲያድጉ የወር አበባ ምናምን ይደርሳል እና እንደነሱ እኔ ሳድግ የሚረዳኝ ሰው ከሌለ እሱን ልቋቋም አልችልም ስለዚህ ይሄ የወር አበባ ሲኖር ራስሽን በራስሽ ማድረግ የሚገባሽ ነገር አልችልም እሱ የግድ እጅ የሚያስፈልገው ነገር ነው ከሷ ጉዳይ ውጪ ግን ይላሉ ነገር አይደለም እግርሽ እጅሽ ነው ከማን ጋር ነው የምትኖሪው እኔ የምኖረው ከእህቴ ጋር ነው በፊት አባቴ ጋር ነበር የምኖረው አባቴም አሁን ክፍለ ሀገር ሄዶ እናቱን ታሟል እና እዚህ ሲመጣ ስራ ትንሽ ዘበኝነት ምንም የቀን ስራም እየሰራ እንትን ነበር ግን እናቱ በጣም ስለታመሙ ክፍለ ሀገር ሄዶ ነው የሚኖረው ስለዚህ አሁን ከእህትሽ ጋር ነው እዚህ የምትኖሪው ማለት ነው እህቴም የሰው ቤት ብርጭቆ እያጠበች ነው ቦራ 500 እየተከፈላት የቤት ኪራይም ለመክፈል አይበቃትም ብሩ የቤት ኪራይ የሚከፈለው 550 ብር ነው አሁን ይሄንን አሁን ለምሳሌ ልብስሽን ሰው በሌለበት አውልቂ ብትባይ ይሄን ማውለቅ ትችያለሽ ማውለቅ እችላለሁ ትችያለሽ አሁን ስታውቂ ማየት ትችላለሽ ወይም እንደዚህ ማውለቅ እችላለሁ እስኪ አውልቂ ስለዚህ በህይወትሽ ውስጥ ብዙ ፈተናዎች ሊኖሩ ይችላሉ ቀደም እንዳልሽው ጠንክረሽ መማር ነው ብዙ ጊዜ ስለሌለን ነገር እንጂ ስላለን ነገር አናስብም እና እኔ አሁን ስላለኝ ነገር አክብሮት እንዲኖረኝ አድርገሻልና ለማመስገን ፈልጋለሁ አመሰግንሻለሁ እሺ በተረፈ ድንገት ነው ዛሬ ነው የመጣሽው አንዳንድ ነገሮችን እስኪ ብዬ አንዳንድ አካላትን ለማናገር ሞክሬ ነበር በጣም አስቸጋሪ ቤት ውስጥ እንዳላችሁ ሰምቻለሁ እና የቤት ኪራይም እየጨመሩባችሁ እንዳስቸገሩ ሰምቻለሁ ለማንኛውም ኪንግ ሲልቨር እና ቢጂአይ ኢትዮጵያ በመተባበር ካሁን በኋላ የ5 ዓመት የቤት ኪራይ ይከፈልላችኋል እሺ በህይወቴ ደስ አለኝ ቀን ዛሬ ነው ሌላው ደግሞ ቤት ቴሌቪዥን የለኝም እሷ እንኳን ስትመጣ ላየኋትም አልሽ አይደለ ቢጂአይ ኢትዮጵያ ደግሞ በጣም የሚገርም ትልቅ ይሄን የሚያክል ፍላት ስክሪን ቴሌቪዥን ነው የሚያበረክትልሽ እንኳን ደስ ያለሽ ስሜታዊዎች እኔ ለቅሷል እሺ አሁን በኋላ እርግጠኛ ነኝ ሌሎችም ደግሞ የሚያዩ በአርማዶ ሆነው ፕሮግራም የሚያዩ የተለያዩ ተመልካቾች አሉኝና እንደዚህ እንዳንቺ ሆነው የሚወለዱ ልጆች ይኖራሉና ለነሱ የሚደረገውን እንክብካቤ እንዲያደርጉልሽ በዝግጅት ክፍሉ በኩል ብዙ ሰዎች ላንቺ ጥረት ያደርጋሉ ብዬ አስባለሁ እባካችሁ እኛ የቻልነውን ያህል አድርገናል እናንተ ደግሞ እርዷት ይሄ ደግሞ ለተመልካቾች የሚቀርብ ነው በዚህ አጋጣሚ ወይዘሮ ዘነበችንም አመሰግናለሁ በሌለኝ በራበኝ ጊዜ እሷ ጋር ነበር ሄጄ በላው እና በጣም አመሰግናለሁ እነሱ ያሉሽ ነበር ካሁን በኋላ አይርብሽም እኔ ማለት ያንቺ ወንድም ነኝ ካሁን በኋላ እሺ ለማንኛውም ሰዓት ደዊ እኔ ደግሞ ጉርሻውን ቀደም ስለወደድኩት እርግጠኛ ነኝ ምግቦች እየሰራሽ እንደዚህ የምታበይኝ ይመስለኛል እሺ ከልብ አመሰግናለሁ አጃኢባን ሸኙልኝ ባካችሁ